ቡችላ ውሻ ቡችላ ማለት ነው። የውሻ ቡችላ በህልም ማየት ምንድነው? የዝሙት መንፈስ ነው። እና የውሻ ቡችላ ከነከሰ የዝሙት መንፈስ አንተ ላይ አለ። የውሻ ቡችላ ዙሪያን ከከበበ በዙሪያ ያሉ ሰዎች በሙሉ የዝሙት መንፈስ ያለባቸውና አንተ ራስህ ከነሱ ጋር ያለህ ነህ ማለት ነው። ትልቅ ውሻ ከሆነ ደግሞ የዛር መንፈስ ነው። የዛር መንፈስ ነው። ጥቁር ውሻ ከነከሰ የቤተሰብ የዛር መንፈስ ግብሬን አምጣ፣ እናቶቻችን ከሆነ ቡና አፍሉልኝ ምናምን አድርጉልኝ እያለ ነው። ነጭ ውሻ ከሆነ ደግሞ ከጮህብህ ስለት ረስተሃል ማለት ነው ይባላል። ስለት ተስለህ ረስተሃል። ጥቁር ውሻ ከሆነ የጮህብህ ደግሞ የአጋንንት ስለት ረስተሃል ማለት ነው። አጋንንት እንዲህ ካረክልኝ እንዲያርግልሃሉ ተብሎ ለሰይጣንም በራሱ ስለት ይሳላሉ አይደል አንዳንድ ሰዎች እና እንዲህ ተብሎ ይተረጎማልና ውሻ አርዶ ገደል ሲከታ አየና ደወለልኝ። የዝሙት መንፈስ ሲወጣልህ ያየኸው አልኩት። ቀጥታ ወደ ጸበል መጣ። እንደገና አሁንም የዝሙት መንፈስ ሲወጣለት አየ። በተደጋጋሚ የሚያየው ሄድን ነው ገጠመኝ ሲያዳ